السلام عليكم ورحمة الله وبركاته. قال الله تبارك وتعالى: ولا تمشي في الأرض مرحا إنك لن تخرق الأرض ولن تبلغ الجبال طولها. እንግዲህ በመጀመሪያ አላህ ሱብሓነሁ ወተዓላ ምድር ላይ ካለው ምርጥ ቦታ ያሰባሰበን ጌታ ሻህሩ ረመዳን አምናን ጾመን ዛሬም ጾመን ዛሬም ጭንቀት ላደረሰን ጌታ አላህ ምስጋና ይገባው። አልሐምዱሊላህ ረብል ዓለሚን። ጭንቀት ለናፈቁ ላልደረሱ በቀናት በሰዓታት በጊዜያት ለሄዱብን ወንድሞቻችን አባቶቻችን ሁሉ አላህ ቀብራቸውን አላህ ያሳምርላቸው፣ ምንጣፋቸውን አላህ ያሳምርላቸው፣ ረውደቱን ሚን ሪያዲል ጀና አላህ ያድርጋቸው። ኢንሻአላህ እንግዲህ በዚች ባለችው ሰዓት ስለ ኩራት ነው የምናወራው። ኩራት ለአላህ ሱብሓነሁ ወተዓላ ብቻ የተሰጠ ስያሜ ነው። ወለሁል ኪብሪያ፣ ኩራት ለአላህ ብቻ የተሰጠ ነው። አላህ ሱብሓነሁ ወተዓላ እንኳን በሌላው ይቅርና በአካሄዳችን እንኳን ስህተት እንዳንፈጥር ያካሄድን እንኳን ስነ ስርዓት ያስተማረ ዲን ነው። ወላ ተምሺ ፊል አርዲ መርሃ ኢነከ ለን ተኽሪቀል አርደ ወለን ተብሉገል ጅባለ ጡላ። መንገድ ላይ በምትሄድበት ጊዜ ነጠር ነጠር እንዳትል፣ ከኩራት የተነሳ ነጠር ነጠር እንዳትል። ትንሽ ዱንያ ያገኘው ብለህ ወይም እኛ ከማንም የተሻለን ብለህ ነጠር ነጠር አትበል። በሚገርም ሁኔታ አንተ የምትነጥረው ሰውዬ ብሎ አላህ ሲያናገር ምን ይላል? ነጥረ ነጥረ መጨረሻ ከፍ ከፍ ባለ ቁጥር ተራራ አትደርስምና ቀዝቀዝ በል። ነጥረ ነጥረ ደግሞ ምደበድባት መሬት ምደበድባት አሰነጥቃትም፣ ትንሽ ናት። ልትኮራ አይገባህም። በሚገርም ሁኔታ ዓለም ላይ በሺዎች የሚቆጠሩ ሃይማኖት አለ። ስለ መንገድ አዳብ የተናገረ ሃይማኖት ከእስልምና ውጭ የለም። መንገድ ላይ እንዴት መሄድ እንዳለብን ያውም በሱብሓነሁ ወተዓላ አላህ ሱብሓነሁ ወተዓላ ከዚህም አያ በፊት የነገረናል። በምንሄድበት ጊዜ ጉትት ብለን እንዳንሄድና በምንሄድበት ጊዜ ደግሞ ራስን በሚያስት አካሄድ መሄድ እንደሌለብን አላህ ሱብሓነሁ ወተዓላ በቁርአኑ ይነግራል። ስለዚህ ሰው ከኩራት የተነሳ ይሄ ነጠር የሚሉትን ሰዎችን እንዲያናግራቸዋል። ሰዎች በገንዘብ ሊለወጡ ስለሚችሉ፣ በዘራቸው ሊኮፈሱ ስለሚችሉ፣ ያው ከኛ በላይ ዘር የለም ብሎ የሚናገረው ሰው አለ። ከኛ በላይ ዘር ማለት ቢቻል ነበር ቢሆን ኖሮ ነቢዩ ዓለይሂ ሰላቱ ወሰላም በጣም የሚወዷት ለወግ ማድረግ ያደረሷት እናታችን ፋጢማ ያ ፋጢመቱ ቢንቱ ሙሐመድ ሰሊ ማ ኡዕጢኪ ላ ኡግኒ አንኪ ሚነላሂ ሸይአ። አንቺ ለወግ ማድረግ ያደረስኩሽ የዓይን ብሌኔ ልጄ ወይ የምትፈልጊውን ዱንያ ልስጥሽ፣ አላህ ዘንድ ግን ምንም አላደርግልሽ። የቁረይሽ ዘር ነኝ የነቢይ ዘር ነኝ ብለሽ እንዳትቀበረው። የምትፈልጊውን ዱንያ ዛሬ ልስጥሽ፣ ከዚህ ውጭ ግን የእሱ ልጅ ነኝ የቁረይሽ ዘር ነኝ ብለሽ እንዳትቀበረው። ይሄ ለምንድን ነው እቺን ነጥብ ያነሳው? አንዳንዴ የራሱን ዘር እየፈለገ ኤክስፐርት የሚያደርግ ወንድም ያለ በቃ ሲፈልግ 45 ላይ የሆነች ልጅን ያገባል። ከዛ በኋላ አንድ ልጅ ይወልዳል። 55 ላይ 10 ዓመት ልጅ የቲም ጥሎ ይሄዳል ማለት ነው። ልጁን የቲም አድርጎ ይሄዳል። ሲፈልግ የኛ ዘር የለችም ሲል የኛ ዘር የለም አልመጣም ሲባል እህታችንንም እንደዚሁ 45 የሚያስቀምጣት አለ። የአሁኑ ወጣት ደግሞ ታውቁታላችሁ፣ ከ16 እስከ 18 እንጂ የሚያገባው አያገባም። ታውቁታላችሁ። በቃ እንደ ቆሎም ብትን ያለችን ስለሆነ የሚፈልገው ወደዛ ውስጥ መሄድ አይፈልግም። የኛ ዘር እያለ የተጎዳ ወንድሜን አላህ ይናገረዋል። እህታችንም አላህ የመስጊድ ልጅ ነው እየተባለ ራሱን ችሏል እየተባለ አይ ቢችልም ራሱ ከኛ ዘር ካልሆነ ቆይ ትባላለች። 40 ላይ 45 ላይ ሊመጣ ይችላል። ነገር ግን ልጅ ለመውለድ ትቸገራለች። የሰው ልጅ እያየች ትጓጓለች። ይህ ሁሉ ለምን መጣ? በኪብሪያ ነው። ገንዘባችንም ስንመለከት በገንዘቡን በጣም ዱንያ ላይ የኮራ የመጀመሪያ ሰው ማን ነው? ቃሩን ነው። እሱ እንደውም እርግጠኛ ሆነ ኢነማ ኡቲቱ አላ ኢልሚ ያለ እኔ አላህ ብር የሰጠኝ
በእውቀቴ ነው። አንዳንዴም እንዲህ ምን የሚያወራል በጉልበታችን፣ በቴክኒካችን፣ በትምህርታችን ይሰዋል። ላ ሐውለ ወላ ቁወተ ኢላ ቢላህ። በጉልበት በፍጹም አታገኝም። የዓለም ጉልበተኞች በደቂቃ አላህ ዱቄት እያደረጋቸው በደቂቃ ለአንድ ካላ። ስለዚህ ይሄ ኩራት የሚባለው ነገር ለአላህ ሱብሓነሁ ወተዓላ ብቻ የተሰጠ። ለዚህ ነው ነቢዩ ዓለይሂ ሰላቱ ወሰላም መን ካነ ፊ ቀልቢሂ ሚስቃለ ዘረቲን ሚነል ኪብር ላ የድኹሉል ጀና፣ ላ የድኹሉል ጀና መን ካነ ፊ ቀልቢሂ ሚስቃለ ዘረቲን ሚነል ኪብር። የጎመን ዘር ያክል ኩራት ያለበት ሰው ጀነት አይገባም ሲባሉ ሰሃቦቹ ደነገጡ። አንተ የአላህ መላእክተኛ፣ ጥሩ መልበሳችን ነው፣ ጥሩ ጫማ ማድረጋችን ነው፣ ጥሩ መብላታችን ነው ብለው ጠየቋቸው። አይደለም አሏቸው። አልኪብሩ አሉ። በደንብ አዳምጡ። አልኪብሩ ብዙዎቻችን እየተሸነፍን ያለንበት ኩራት ብሎ ማለት ረሱል ነው ዓለይሂ ሰላቱ ወሰላም የተረጎሙት አልኪብሩ በጠሩል ሐቅ ወገምጡ ናስ። ይሄ በሽታ ከሌለብን አልሐምዱሊላህ። ኩራት ብሎ ማለት አሉ ሐቅን አለመቀበል። የመጀመሪያው ሁለት ነገር ነው ኩራት ያሉት። አንደኛ ሐቅን አለመቀበል። ትላንት ተወልዶ ይላል ዛሬ ሱና ብላ ደግሞ እዚህ ትናገራለች ይላል። እሱ ዲኑን ፍትፍት መበያ እያደረገው ነው። የሆነ ሰው ደግሞ ዲኔን ህይወቴን እሰጣለሁ ብሎ ሲመጣ ደግሞ ያንገበግበዋል። ከማንም ይምጣ ከማንም ሐቅ ነው ሐቅ መረጃ አለው መረጃ ነው እንጂ ከኛ መጠየቅ ያለብን ነፍስያችን ስለነካ የሆነ ግሩፓችን ስለተነካ ብጥስጥስ አድርገው ግሩፕ ኢስላም የላ ኢላሀ ኢለላህ ግሩፕ እንጂ ሌላ ግሩፕ አለ። የኛ ግሩፕ የኛ ጀማ የሚል ሰው ካለ እስልምና የእግር ኳስ ቡድን አለ። ቡድናችን ላ ኢላሀ ኢለላህ ሙሐመድ ረሱሉላህ ይሄ ነው ቡድናችን። ከዚህ ውጪ ቡድን ይዞ የሚመጣ ሰው ካለ እዛ ቡድን ውስጥ ወይ ጥቅም አለ ወይ ስልጣን አለ። ከዚህ ውጪ ሰው አይጣል። ሰው ለአኺራ ይጣል። ከአንድ ኦርቶዶክስ ጋር መጣላት እኮ ሐራም ነው። እንኳን ወንድም መስጊድ ከገባው ቂብላ በዘው ወንድም ይቀርብ። ከጎረቤት ካለው ሌላ ሃይማኖት ያለው ሰው ጋር መጣላት አዛ ማለት አይቻልም። ያንተ ቂጣ ሸቶ ጎረቤት ካልበላ ትጠየቃለህ። ከሶስቱ ቂጣ አንዱ መስጠት እንዳለብህ። ለቂጣ መብታቸውን የጠበቀ ጌታ የወንድም መብትማ ይበለጣ አክብሮላል። ግሩፕ ተነካ የምንል ካለ ግሩፕ ላይ ኢላሀ ብቻ አድርገው። ምንም ግሩፕ አይጠቅም። አንተ የላ ኢላሀ ኢለላህ ግሩፖችን ብቻና ብቻ ሁሌ መጠበቅ ያለበት። ስያሜ እየሰጠ ከኛ ውጭ እያል የምንሄድ ከሆነ እስልምናን እንቦረቦረዋለን። ፈተፍሸሉ ወተዝሐብ ሪሑኩም ይላል። ትደቃላችሁ፣ አንድነታችሁ ብጥስ ይላል። ያ እንዳይከሰት ወንድማማችነትን መጠበቅ ነው ያለብን። አንድ ወንድም ደግሞ ወንድሙን አይጠላም ኩራት ስላለበት እንጂ። ስለዚህ ኩራት የሚባለው ሐቅን አለመቀበል። ሐቅ ላለመቀበል ሙሽሪኮች ረሱል ጋር ይመጣሉ። ልክ ለሄዱ ሲል አቡ ጃህል ይጠራቸዋል። ነው የምትሄዱ ሙሐመድ ዓለይሂ ሰላቱ ወሰላም የሚለውን ልንሰማ ነው የምትሄዱ ነው በሉ። እንግዲህ ጥንቃቄ ማስታወቂያ ነገራችሁ ተሰባሰቡ። ልክ እሱ ጋር ስትደርሱ ላ ተስማዑ ሊሃዛ ልቁርአን ወለገው ፊሂ ለዐለኩም ተግሊቡን። ተንጫጩጩ አጠገቡ ቁርአን እንዲህ ብሏል ብሎ ሲናገራችሁ እንዳታዳምጡት። ካዳመጣችሁ ቀልባችሁ ይገባል። ቀልባችሁ ከገባ ሻሃዳ ትይዛላችሁ። ስለዚህ ምን ታደርጋላችሁ መሰላችሁ? ልክ እሱ ጋር ስትደርሱ ተንጫጩ እያላችሁ ተንጫጩ። በጣም የሚገርመው አላህ ደግሞ ሲመርጠው ከፊሎቹ አይሉ ዝም ብሎ ያዳምጣሉ። አላህ የመረጠው ሰው አለ። 50 ሰው ይላል፣ አንድ 4ቱን 5ቱ ደግሞ አይሉ ዝም ብሎ ያዳምጣሉ። እነትም ይቆራል። ምን አይነት አስገራሚ ነው! ለምንድን ነው እዚች ጋር ከልክሏቸዋል? ከፊል ሰዎች ግን አይ ሐቅ የሚረዳው በመረጃ ነው እንጂ በሌላ አይደለም ብሎ ሐቅን ነበር ሊሰሙ የመጡት። ከየትኛውም ሰው ሐቅ ከመጣ ሐቅ ነው። ከኔ የምትል ከሆነ ወላሂ በሽታ። ይሄ እስልምና ደግሞ ከኔ የሚል ነገር የለውም። ከረሱል ነው ዓለይሂ ሰላቱ ወሰላም ወማ አታኩም ረሱሉ ፈኹዙ ወማ ነሐኩም አንሁ ፈንተሁ።
እኔ ያዙ ያልኳችሁ ያዙ፣ ተከልከሉ ያልኳችሁ ተከልከሉ። ኢማሙ ብለዋል፣ ሙአዚኑ ብለዋል። ይሄ መረጃ አይደለም። መረጃው ምንድነው? አላህ ምን ብለዋል? አሽረፉል ኸልቅ ሞዴላችን ነብዩ አለይሂ ሰላቱ ወሰላም ምን ብለውናል ብለን ይሄን ነው የሚያሳየው። ስለዚህ ኩራት ማለት ሐቅን አለመቀበል ነው። ሁለተኛ ኩራት ያሉት ምንድነው? ወገምጡ ናስ ሰዎችን ማሳነስ፣ የደሃ ልጅ፣ ዱርዬ፣ ሌባ፣ ይሄ ሁሉ እስልምና ያውቃቸው። ዱርዬ እንኳን ዱርዬ ቤት ዱርዬ አይባልም። ዱርዬ ካልከውማ በመስጊድ አጠገብ አይደለም እንኳን መስጊድ ሊገባ ከነ ዱርዬነቱ ተቃርበህ አናግረህ ነው ወደ ተሻለ ነገር ማምጣት ያለብህ። የእነዚህ ዘር ይላል 10 ዓመት 15 ዓመት ከእሷ ጋር ኒካ አስሮ አቅፏት ልጅ ወልዶባት ተሳስቼ በእናንተ ቤተሰብ ውስጥ የገባው ይላል። ማን ያንተ ዘር? ማን የነገር ያንተ ዘር? አቅፋታል ወልዳ ዱንያን አይተህባታል። ልጅ ከሆነ ሰው ስትጣላ የእናንተ ዘሮች ትላለህ። ምንም የሚበልጥ ዘር የለም። በዘሩ ካርድ ጀነት የሚገባ የለም ኢላ ቢተቅዋላህ። ያ አዩሃ ናሱ ኢና ኸለቅናኩም ሚን ዘከሪ ወኡንሳ ወጀዐልናኩም ሹዑበን ወቀባኢለ ሊመን ተዓረፉ። ሰበብ ያደረገን አላህ የታለ ጉራጌ፣ የታለ ኦሮሞ፣ የታለ ስልጤ፣ የታለ አፋር፣ የታለ ሶማሌ እንጂ ሌላ። ለዚህ ነው ስህተት ውስጥ እንኳን የትዳር ሀያታችን ስህተት ውስጥ እንዳይገባ በምን ምርጫ ነው አንድ እህቴን ላገባው የሚገባው? በምን ምርጫ ነው አንድ ወንድሜ እኛ ቤት አንኳክቶ እህቴ ሲጠይቅ መርሐባ ብለው በምንድን ነው ብለን ሁላችንም የተለያየ አስተያየት እንዳንሰጥ ነቢዩ መልሱን ሰጡን አለይሂ ሰላቱ ወሰላም። ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቁሁ ፈዘውጁ። መስጊድ ሲመላለስ ካያችሁት ኢማን ካለው ፈዘውጁ፣ ስጡት፣ መርሐባ ብላችሁ ስጡት። ቢያንስ የሚሰግድ ሰው ስለሆነ የሚሰግድ ሰው መስጊድም ገብቶ ሲዋሽ ይረበሻል። ዋሽቶ መጥቶ ሲሰግድ ይረበሻል። የሰው ገንዘብ ቀምቶ ሲገባ በሰደደ ቁጥር ይረበሻል። ለምን? ሰላት የሁሉም ነገር መከላከያ ስለሆነች። እነ ሰላተ ተንሃ አኒል ፋሕሻኢ ወልሙንከር። ሰላት ከአጸያፊና ከዚና የሚጠብቅ ስለሆነ ወንጀል በሰራ ቁጥር የሚጸየፈው የሚከብደው ሰላቱን ሲመላለስ። ሁላችንም የተለያየ መስፈርት እንዳናመጣ ዲኑን ነው መጠበቅ ያለብን። ዲን ላይ የመጣው አልሐምዱሊላህ በመስኮት አይደለም የመጣው፣ በክብር ነው እህቴን የጠየቀው፣ በክብር ነው ልጄን የጠየቀው ብለን እንጂ መርሐባ ማለት ያለብን። ያለው በለዛ አንዳንዴ ኒካ ላይ ራሱ ሲታይ ለቅሶ ላይ እና 3 ቀን ለቅሶ ላይ እና ኒካ ላይ በጣም ተቆርቋሪ የሚመስሉ ቤተሰቦች ታያቸዋል። አያውቁም። መህር ላይ አይደኛ ድብድብ የምታይበት ቦታ እዛ ጋር 100 ሺህ ይላል፣ እዛ ጋር 500 ሺህ ይላል፣ እዛ ጋር የለም። ብዙ የምታየው ታሪክ አለ። ቀብር ላይ ጀናዛ ያወጣም ይወጣል፣ እዛ ይቀበሩ እዚህ ይቀበራል፣ ሲደባደቡ ታያሉ። ምንም ያው ሁለቱም ይተከማል። የመጣላት ልጅ ባል ነው ባል አይደለም፣ ጥሩ አኽላቅ አለው የለውም፣ በአንድ ሺህ ብር ይሰዳል። ቁም ነገሩ እሱ አይደለም። ከብሩ በላይ ህይወት ተሰጥቷል። እዚች ልጅ ህይወት ነው የተሰጠው። የደከምክባት፣ ያሳደግካት፣ እንቅልፍ ያጣባት፣ ያስተማርካት። አንዳንዴ ሳያውቁ ይሄን ድል ያበላሹ ይገባ። አንዳንድ ቦታ ያየውታል። አንድ ቦታ እንግዲህ የሚታሰሩ ያካባቢው 5000 ብር ነው። ልጅቷን የማያውቁ አባትየውን የሆነ ጊዜ ዘይሮ የሚመጡ ሰዎች መጣችሁ እስቲ ሽማግሌ ተቀበሉ ብለው ተጠሩ። እነዚህ ሰዎች ተነሳና ሽማግሌ በፍጹም 50,000 ብር እንጂ አይቀንስም ቢነገር በፍጹም እስቲ ኡስታዝ ምን ትላለች ተብለው የሆኑ ኡስታዝ ይጠይቃሉ። አይ ሐዲሱ እንደዚህ ነው የሚለው እንደዚህ ነው የሚለው ልጁ ታዳጊ ነው እንደዚህ ነው እንደዚህ ሲባሉ እሺ ገብተን ጓዳ ተመካክረን እንጣሉ። ጓዳ ገብተው ተመካክረን ምን ይባባላል? እንዴ ሁሉ ሐዲስ ወርዶ ብለማ መቀነስ አለብን ብለው ቀንሰን መናገር አለብን ነው። ስንት ነው ያልኳችሁ? መህሩ 50,000። ከሽማግሌዎቹ መካከል አንድ ወጣና አይበቃ ይሄ ሁሉ ሐዲስ ወርዶ ብለማ ገንዘብ መቀነስ ዋጅባችን ነው ብሎ 49,500 አለ። የዚህ አይነት የሚያጋቡ ሳይሆን የሚያራርቁ ሽማግሌዎች ይኖራሉ። ስለዚህ እኛ ልጁ ማን ነው? ልጅቷ ማን ናት?
ምንድን የጠየቀው ብለን ይሄን ነው ማድረግ ያለብን። ስለዚህ የዛሬው ርዕሳችን ዋናው ወለሁል ኪብሪያ ኩራት ለአላህ ብቻ። ማታ ርቦት የሚንገበገብ ማታ እንቅልፍ ይዞት የሚተኛ የቱ ጋር እንደተኛ የማያውቅ ሰው ሽንት ቤት ሲገባ የሚጸፈው የሚጸየፈው የሰው ልጅ ፍጹም ሊኮራ ይገባል። ለዚህ ነው አንድ ሰው መጥቶ ለአሊ ብን አቢ ጣሊብ ምን አላቸው? ስማ ማንነቴን ታውቃለህ አላቸው። እንዲህ ደረቱን እየመታ ማንነቴን ታውቃለህ አላቸው። አዎ አውቃለሁ። እሱ የእንትና ዘር ቢሊየነር ናቸው ምናምን እንዲባል ነበር የፈለገው። አዎ አውቃቸዋለሁ። ማንኛው አወሉ ሁሉ ጥፋ አኺሩ ጁፋ። መጀመሪያ ስትፈጠር ልፍት ነበር ካሉት፣ መጨረሻ ላይ ትሸታለህ። አፈር ስትገባ ስትሞት የምትሸተን አሉት። ጭንቅላቱን ይዞ እንደዚህ ብሎ ሊወጣ እሱ የፈለገው የናከለ ዘር እነዛ እንትን ላይ ያሉት እንዲባል ነበር የፈለገው። ይሄው ነው መሰረታቸው። ይህን ሐቅ የያዘ ሰው የቃሩንን ታሪክ የያዘ ሰው ቃሩን ገንዘቡን ማንነቱን አልጠቀመው። እንዴት አድርጌ ከዚህ ሁሉ አላህ ከሰጠኝ ገንዘብ እንዴት ከዚህ ሁሉ ገንዘብ ዘካ አወጣለሁ ብሎ የተቀበለው በውቂያት ያገኘሁት ብር ይላል። በዚህ ዘመን ግን በጣም የሚያሳዝነው የዘካ ገንዘባቸው ሲደርስ ባለ 10 ሚሊዮን ብር መኪና የሚገዙ አሉት። የመጨረሻ ቂሌ ሰው ጅል የመጨረሻ ማለት ነው። ሱብሃንአላህ አላህ የሚያታልለው ዘካው ደረሰ ብሎ ከ10 ሚሊዮን ብር 400 ሺህ ስለሚያወጣ ቶሎ መኪና ይገዛበት። ከዛ ደግሞ ሸዋል ላይ ደግሞ ሊሸጠው ነው። ያስታፉነ ሚነናስ ወላ ያስታፉነ ሚነላህ። አንተ አላህ ለመስጠት አብቆቶ አልሐምዱሊላህ እዛ ቤት እንዳማረከ እዚህ ቤት ምን እንድሰጥ አረከኝ። ለዚያ በቃ ጌታ ምስጋና ይገባ። 600 ሺህ ብር ደረሰ 1 ሚሊዮን ብር ሰጠ። ለዚያ በቃ ጌታ ይሄ ሁሉ የሰው ልጅ ተረቦኒ ባለ 10 ሚሊዮን ብር መኪና መገዛበት አቅም ሰጠኝ ብሎ መኪናው ሳይሆን የሚያስጨንቀው ሄዱ መግዛት። ብዙ ሀብታሞች በሚያሳዝን ሁኔታ ይሄን እያደረጉ ያሉ ሂሳብ ውስጥ እንዳይገባ ከአሁኑ ተመለስ። እየነዳኸው ያለው መኪና የማን ሆነ? የዳሃዎች መኪና፣ ያንተ መኪና አይደለም ማለት ነው። የዳሃ መኪና ቀብቶ እየነዳ ነው ያለው አላህ ሊሸጉል ማለት ነው። እዚህ ቁርስ በልቶ ምሳ የሚያስብ ሰው እያለ የሱ ብር ወስዶበታል። በቤት ኪራይ ግራ የገባው ስልክ ያጠፋል፣ የሱ ብር ነው የወሰደበት። አባቱ ሞቶ የኢድ ልብስ ያታጃል፣ የሱ ብር ነው የወሰደበት። ያስከው የ10 ሚሊዮን ብር የ7 ሚሊዮን ብር የገዛው ያንተ መኪና ነው፣ የዳሃዎች መኪና ነው። ለዚህ ነው ዑለሞች ዘካ ሳያወጣ ብሩ መኪና ገዝቶ ነርቶት በመሃል ቢሞት ውርስ ራሱ አይበቃም፣ ውርስ አይበቃም። ዘካ ካልወጣበት የዳሃዎች ሐቅ ወጥቶ የቀረ ገንዘብ ካለ ነው የሚወጣው። የሚገርማችሁ ዛሬ መቼም እንዲህ የሚወጥረን ወታደር ቢኖር ኖሮ ልክ አቡበከርና ዑመር ለዘካ ከምትሰጡት ነገር ገመዷ ብትከለክሉኝ እዋጋችኋለሁ ያሉት። ገመዷ ከከብት የሚሰጥ ገመዷ ብትከለክሉኝ እዋጋችኋለሁ። ለምን? ዘካ የመጣው ደህንነት ማጥፊያ እንጂ ደህንነት ማስፋፊያ ስላልሆነ ሁሉም እያንዳንዱ ደምሮ ቀንሶ ቢሰጥ ወላሂ ደህንነቱ በጠፋ ነበር። ከፊሉ ገንዘብ ዕቃ ገዝቶ ነው የሚሰጠው ሳይመለከተው፣ ከፊሉ ቅድም እንዳልኳችሁ ለግሉ ይገዛበታል፣ ከፊሉ ሮጦ ቤት ይገዛበታል። ይሄ ሁሉ ቃሩን ያደረገው ስራ ነው። ከዚህ ገንዘቤ እንዴት አላህ አውጣ የሚለኛ ሲል ከነ ገንዘብ ስመጣ አላህ ሱብሓነሁ ወተዓላ ያንተ ገንዘብ ምንድነው? ከነ ገንዘቡ ኢላ የውመል ቂያማ የሚሰጥ ሰው ቢኖር ቃሩን ነው። በገንዘቡ በእውቀት የተሰጠኝ ስራ። ስለዚህ አላህ በሰጠ ነገር ላይ ማድረግ የሚመጣ ንግግሮች ካሉ ሐቅ ነው ሐቅ አይደለም ብለን መናገር። ተሳድበህ ማንንም አትለውጥ። ስያሜ ሰጠህ ማንንም አትለውጥ። እነዚህ ዋሃብዮች እየተሳደብክ ሐቅ ማወቅ አትችልም። መጀመሪያ የምትናገረው ንግግር ምን እንደሆነ በደንብ ማወቅ ያስፈልጋል። ጠባብነትን እስልምና አላስተማረም። ይሄ አዳቡል ኢስላም የእስልምና ጠላቶች የይሁዶች ከይሁዶችም ክፍል እንግሊዝ ውስጥ ያሉ ሰዎች የእስልምና ጠላት የሆኑ ሰዎች
ዲንን የሚወድ የሚያፈቅር የሚቆረቆር የሚጠይቅ ሰው ስም ያወጡለት ነው። ያልከው ነገር ግን የአላህ አንዱ ስም ነው። የአላህ አንዱ ስም ልክ እስር ቤት እያለን ሱብሃንአላህ መርማሪዎች የሚጠይቁን የነበረው ጥያቄ በደንብ ማወቅ ስላለባቸው ወሃቢይ ነው ወይስ ሙስሊም ነው ብለው ይጠይቁን ነበር። አላህ ያሳያቸው። ወሃቢይ ነው ሙስሊም ማለት ነው። ለምትናገረው ነገር መረጃ ቁጭ አድርገህ ማምጣት ትችላለህ። ያቢል ስራው አንተ ወደ ቂልባ የዞረ ረመዳን አብሮ የጾመ ሐጁን አብሮ ያደረገ ዘካውን አብሮ የሰጠ ሰው ሌላ ስያሜ የለውም። هو سماكم المسلمين አላህ ሙስሊም ብሎ ነው ስም የጠራ፣ ሌላ ስም የለም። የኔ ጀማ ሲነካብኝ ብለህ እንደዚህ ስያሜ የምትሰጥ ከሆነ ከነዛም አልተለየም። ያ ሁሉም የተሰጠው ስያሜ ዛሬ በሰላም የሰገድነው የጾምነው ማንነታችን መብታችን እየጠየቅን የለው። ትላንት 66 ላይ መከራ ለብሷል የኢትዮጵያ ሙስሊም። ትላንት 1987 መከራ ለብሷል። 2004 ላይ መከራ ለብሷል የኢትዮጵያ ሙስሊም። ብፌ ተዘጋጅቶለት አይደለም እስልምናው ከፍ ያለው። እሳት በልቷል፣ ተገርፏል፣ ታስሯል። ይሄም እጁ ተቆርጧል፣ እግሩም ተቆርጧል፣ አንገቱንም ሰጥቷል። ብዙ የተከፈለበት አለ። ቢመቻቸው ዛሬ የሚያደርጉ ደስ የሚላቸዋል። አይታሰብም። በአላህ ፍቃድ አልፏል ያ ዘመን። መጠንቀቅ ያለብን ደግሞ ሙናፊቅ ያለው ሌላ ቦታ ሳይሆን መስጊድ ነው መጠንቀቅ አለብን። ሙናፊቅ ሌላ ቦታ አይደለም፣ መስጊድ ነው የሚገባው። ነብዩ አለይሂ ሰላቱ ወሰላም አላህ በጣም አዛ የሚያደርጉኝም ሙናፊቆችን ከነስም ዝርዝራቸው ነግሮኝ የተወሰነ መጥራት ጀምሬ ነበር። ከዛ በኋላ ግን አቆምኩት። ለምን አቆም ያ ረሱላህ? ሙናፊቅ ከታወቀ መውጣት ነው ያለበት፣ መጋለጥ ነው ያለበት፣ መቆረጥ ነው ያለበት ሲሏቸው አይ አይደለም ሙሐመድ ሰለላሁ ዐለይሂ ወሰለም ወደ እስልምና ይጣራል ከእንደገና ከመስጊድም ያባረራል እንዳልባል ልተዋቸው ብዬ ነው። አያችሁ ላኢላሃ ኢለላህ በሉ እያልኩኝ መስጊድ እያስገባ አሁን ደግሞ ውጣ ብዬ ሳስወጣ ሰው ዳዋውን አይቀበለኝ። እያወቁት ትተውታል። እያወቁት እሳቸውና ሙናፊቅ እንደሆነ አንድ ሰው የሚያውቀው ሰሃባ ማን ይባላል? ማን ይባላል? እሺ የአርሴናል 6 ቁጥር ማን ነው? እሱን ያፈዝ ነው። አሁን ይህ ሰሃባ የረሱል ታላቁ የሚስጥር ጓደኛቸው ሰሃባ ማን ነው? አንዳንዴ ግን ዳዋው ቢቀየር ጥሩ ነው። የጥያቄና መልስ ውድድር ያስፈልጋል። አቡበከር አይደለም። የሚገርማቸው አቡበከር በጣም ቀርባቸው ነው፣ ግን የሚስጥር ጓደኛቸው አይደለም። ሁዘይፈቱ ኢብኑል የማን ዑመር ኢብኑል ኸጣብ እየመጣ ይለምናቸዋል። ሁዘይፋ እስከዛሬ እሳቸው በህይወት እያሉ ማን ሙናፊቅ እንደሆነ ጠይቄ አላውቅም። አሁን ግን እሳቸው ሞቷል። አሁን በአላህ የሙናፊቅ ስም ዝርዝር ውስጥ እኔ ካለው ነገር በአላህ ዑመር ኢብኑል ኸጣብ አቻይ እኔ ካለው ነገር የለም። ሁዘይፋ ደግሞ አይናገርም። ለምን አይናገርም? መልእክተኛው ሚስጥር ነው። አቡበከር እያለ ሁዘይፈቱ ኢብኑል የማን ሚስጥረኛ ጓደኛቸው ነበር። አየህ ሁሉ በየፈኑ ነው የምታስቀምጠው። በጣም ጠንካራ የሆነ ልጅ ሊኖር ይችላል፣ ግን ሲያወራ በጣም ይፈጥንና ሚስጥር አይጠብቀው። ለሱ ሚስጥር አይነገርም ማለት ነው። አይ ጠንካራ ነው ሌላ አይመጡም አይባልም። በቃ ሚስጥር አይችልም አትነግረው። ምክንያቱም እሱ ሄዶ ምን ይላል? አፉ በለኝና ሚስጥር ነው ብሎ የነገረኝና ያው ነገር ያለው ነው፣ ግን በአላህ እንዳናገር ይላል። ተናግሯል ራሱ ሁዘይፈቱ ኢብኑል የማን ሚስጥሩን ያውቃል። ስለዚህ ዲናችን፣ መስጊዳችን፣ ክብራችን፣ ሂጃባችን፣ ቁርአናችን፣ ሰላታችን መጠበቅ የምንችለው ቢያንስ እንደኔውን አይባልም። ጭንቅላት እንደኔውን አይባልም። 4 ጓደኞች ካፌ ቢጠጡ አንዱ ማኪያቶ፣ አንዱ ወተት ይላል፣ አንዱ ሻይ ይላል፣ አንዱ ዝንጅብል ይላል። ይሄው ነው የሰው ይባል። እንደኔውን አይባልም፣ ግን መከባበር ያስፈልጋል። ማንንም የማንንም አመለካከት ማክበር አለብን። ስለተሳደብክ ከኛ ውጭ የለም ስላልክ የምታገኘው ነገር ምን ይል? ከኛ የሚጠበቀው ሁሉም ማክበር ነው ያለብን። አላከብርም ካልክ ኩራት ነው ያለብን ማለት ነው። ምክንያቱም ተፍሲር አለ
ዳዕዋ አለ። ኑሩ እዚህ ጋር ዳዕዋ እያደረኩኝ ነው። ለምን ትቀበለኛለህ? የተናገሩት ሀቅ ከሆነ ትቀበላለህ። ዝም ብዬ ደግሞ ለፍለፌ ከሆነ ትተዋለህ። ይሄ ነው ችግር። ካልተቀበልከኝ የእኛ ግሩፕ ካልሆንክ የለም። አላህ የላኢላሀ ኢለላህ ግሩፕ አድርጎናል። የላኢላሀ ኢለላህ ግሩፕ አድርጎ እሱ ፊት ከምንገናኝ ባሪያዎች አላህ ያደርገን። አንድነታችንን አላህ ይጠብቅልን። ኒፋቁን አላህ ያንሳልን። የወንድም ጥላቻ አላህ ያንሳልን። በደንብ የምንከባበር ሰዎች አላህ ያድርገን። የምንተናነስ ሰዎች አላህ ያድርገን። ሰምተው ከሚሰሩ ሰዎች አላህ ያድርገን። ረመዳናችን መቅቡል አላህ ያድርገን። የቀረው ቀንም እንግዲህ ዋናው ቀን ሊገባ ነው። የበለጠ የምንወጥር ደግሞ አላህ ያድርገን። ዓለም ላይ ዑምራ ላይ ያሉ ቤተሰቦቻችን ላኢላሀ ኢለላህ ያሉት ሁሉ በሰላም ኢባዳቸውን አድርጎ በሰላም ከቤተሰቦቻቸው ጋር አላህ ያገናኝ። አላህ ሁላችንም ደግሞ እቺ ቤትንም አላህ ይወፍቀን። ሁላችንም በትክክለኛ አላህ የወደዳቸው ቤተሰቦች አላህ ያድርገን። ሀዛ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ። አለሁኝ አላገኘኝም እንዳልክ አልቻልኩም።